ይህ ታሪካዊ ገዳም በነገዳዲ አካባቢ ለሚገኘው የዋሻ ኪዳነ ምሕረት ነው። ዛሬ ጥምቀት በዓልን እንዳጋጣሚ ከአዲስ አበባ ወጥቼ እዛ ላይ እያረኩ ነውና ያልታዩ ያልታደሱ ብዙ አይነት ታሪኮችና ቅርሶች አሉና ይህን ቦታ መታችሁ ብታዩ ብትጎበኙ ትልቅ በረከት አለው። የምታዩት ይሄው መግቢያው ነው፣ ጣራ ነውና በኃይል በጣራው በኩል ዋሻው ትገባላችሁ። ዋሻው ወደ ምድር ቤት ከገባችሁ በኋላ ብዙ አይነት ክፍሎች ብዙ ነገሮች ይገርማሉና ከፍልፍል እንትን የተሰሩ ጥርብ የሆኑ ለማየት በኃይል የሚገርሙ እንትኖች አሉ። ይሄ አንደኛው ክፍሉ ነው። ውስጥ ለውስጥ ብዙ ክፍሎች አሉ። በምን አይነት ቴክኖሎጂ በምን አይነት ጥበብ እንደዚህ አይነት ነገሮች እንደተሰሩ ለማየት ይገርማልና ስፔሻል እዚህ ቅርብ ላይ ያላችሁ አዲስ አበባ አካባቢ ላይ ያላችሁ ከአዲስ አበባ 24 እና 25 ኪሎ ሜትር ላይ ነው ያለው። መታችሁ ብታዩ አንዳንድ ቦታዎችን ዞር ብሎ ማየት ይችላል። እና ይሄ በሰው ጭንቅላት እንዴት ተሰራ እንዴት ተደረገ እንዴት በሚገርም ሁኔታ ነውና ይሄው እኔ ታምር አይቻለሁ። እና ዘንድሮ ጥምቀት በዓል ላይ እንዲህ አይነት ነገር ይሄ አሁን ዋሻ ውስጥ ላይ በጠባቧ ክፍል ገብቶ ይሄን ሁሉ ሰፊ ቦታ ማየት መመልከት በኃይል ደስ የሚል ነውና ስፔሻል እዚህ 20 እና 25 ኪሎ ሜትር ቁጭ ብላችሁ የምትውሉ ሰዎች መታችሁ ብታዩ ታሪካችሁንም ታውቃላችሁ። ከተማ ውስጥ ላይ ግን ብሎ ማድረግ አይደለም፣ ዞር ብሎ ያልታዩ ያልተዳሰሱት ብዙ ታሪኮች አሉና ብዙ ቅርሶች አሉ አባቶቻችን ጥሎ የሄዱት። መታዩ ብታዩ ጥሩ ነው፣ መልካም ነውና እኔ ደስ ብሎኛል። እንዳጋጥመትቼ እነዚህ ዋሻ ክፍሎች ናቸው። ስገቡ በዋሻ ውስጥ ላይ ታሪካዊ ነገሮችን ታያላችሁ። እዚህ ወደ ውስጥ ላይ ተገባላችሁና እኔ በኃይል ነው ደስ ያለኝ። እዚህ በጠባቡ ክፍል ሲሆን ውስጥ ለውስጥ ብዙ አይነት ክፍሎች ቦታዎች አሉ። እኔ የተቻልኩትን ነገር ዞር አድርጌ ለማሳየት ፈልጌያለሁ። እስቲ ሁላችሁ መታችሁ እዩ። እኔ በኃይል ደስ ብሎኛል። ዛሬ ለየት ባለ ሁኔታ ይሄ መግቢያው ነው። በዚህ በኩል ነው የምንገባው። እዚህ ውስጥ ያለው ነገር የሰው ውስጥ አባቶች አሉ። እንግዲህ ለሚቀጥለው ዓመት በዛ ብለን መተን ለማክበር ያብቃን። እኔ ያየሁትን ከርሞ ደግሞ ሰብስቤ አምጥቼ ጓደኞቼን አሳያችኋለሁ። መልካም ጥምቀት፣ መልካም በዓል። እስቲ አባቶች እዚህ ቁጭ ብሏል። እንሳቸውንም ተናርገና አባ ያሳልሙ ይቅርታ ይፍቱኝ። መልካም በዓል ነው። አባ ትንሽ ነገር ልጠይቆት። ስለዚህ አካባቢ ቦታዋ እንዴት ናት? ከውጭ መጥቶ ከአዲስ አበባ አካባቢ ከዙሪያ ለሚመጡ ሰዎች እንዲጎበኙ እንደ አጋጣሚ መጥቼ ነው። ለመጀመሪያ ጊዜ ነው የመጣሁትና ይሄ ነገር ማን ነው የሰራው? በማን መንግስት ነው የተሰራው? እንዲሁ ታሪካዊ ዳሪው ምን ይመስላል ቢነግሩኝ። መጀመሪያ ስሙትም አልበል ቄስ አብርሃም ነው። ኦኬ። እንግዲህ ያው ሁሉም እየተባበረ ነው የሚሰራው። ያው ከአዲስ አበባ ይመጣሉ፣ ከየትም ሀገር ይመጣሉ። የሰው ልጅ ያለበት መቼም ይሄ ሁሉ በአንድ ሰው አይሰራም። አንድ ሰው መሪም ቢሆን ያው በርካታ ሰው ያስፈልጋል። ያው ሰው የታዘዘ ሁሉም በአንድነት እየተሰራ ያለው
አሁን የሚሰራም ካለ በዚህ እየመጡ ቢሳተፉ ግዴታ ነው። ስራው ገና ስለሚቀጥል ገና አላለቀም። ይሄ በእጅ ነው ተቦርብሮ እንደዚህ የተሰራው አለ። ዶማ እዚህ ራሱ የሚሰራ ዶማ በእጅ ነው ይሁሉ የተፈለፈለው ማለት ነው። ይሄ መፈልፈል ከተጀመረ ቆይቷል። ስንት አመት ሆነዋል? 10 አመት ሆኖታል። በ10 አመት ነው ይሄ ሁሉ ነገር የተሰራው ማለት ነው። እነዚህ ክፍሎች ዋሻዎች ምናምን ነገር በእጅ ነው ተፈልፍሎ የተሰራው። መንበር ምናምን አለ። ወደ ውስጥ ላይ ጌትካ አይቼዋለሁ። ኦኬ ወደ ውስጥ አልገባሁም። እዚህ አካባቢ ላይ ነው ጎብኝቼ የወጣሁትና አያስቸግርም ወይ እንደዚህ ፈልፍሎ ከዚህ ቦታ እንደዚህ አይነት ነገሮችን የተፈለፈሉ አፈሮችን ይዞ መውጣት አይከብድም? አባ አፈሩ ህዝቡን እናስተባብራለን። ኦኬ ፈሮ ጠንካራ ነው። እንግዲህ ያው እሱ ቀስ እያለ እንግዲህ በቀን ብዛት ነው። ይቅርታ ምናልባት እዚህ ጋር አሁን የሆኑ ምዕመን እንደነገሩ እዚህ ይሄን ዋሻ የፈለፈሉ እርሶ ነው ይባላል እና እርሶ እዚህ ውስጥ ላይ ምንድን ነው ድርሻዎት? ይሄ እንግዲህ ያው ብርሃኑ ውስጡ ማሳየት። ኦኬ እንደዚህ ያው በቃ አስቀድም ይሄን ሰርታ ወዲያ ይሄው ይመጣ በዚያው ይሰራል። እንግዶችም ሲመጡ ያስጎበኛሉ ማለት ነው። ውጪ ላይ ያሉት እዚህ ከሀገር ውስጥም ከሀገር ውጪ ላሉ ሰዎች ምን አይነት መልእክት ያስተላልፋሉ? እቺ ቦታ ደግሞ እቺ ገዳም ለአዲስ አበባ ባይል ቅርብ ናት። 20 እና 23 ኪሎ ሜትር ናት ያለችውና መጥቶ ቤተ ክርስቲያኗንም እንዲጎበኙ እንደዚህ አይነት ታሪካዊ ነገሮችን ሊያገኙ ለወጣቱም ለምዕመናሙ ምን ያስተላልፋሉ? እሱማ እንግዲህ ይህ አሁን አንደኛ የቤተ ክርስቲያን ቅርስ ነው፣ ሁለተኛ ደግሞ የኢትዮጵያ ቅርስ ማለት ነው። እንግዲህ እነ ላሊበላ ይጠሩ የለም እንደዚያ እንግዲህ ኢትዮጵያን የሚያስጠራ ቅርስ ማለት ነው። ሁሉም እየመጣ መጎብኘት ይችላል። ከውጭም ያሉትን እርዳታ ሊያደርጉ እንደዚህም ይቻላል። ከምን ያህል በስራ ሰዓት ይገኛል ወይስ የሰንበት ቀን ብቻ ነው መጎብኘት የሚቻለው? በስራ ጊዜ አለ። ምን ጊዜ ሁሉ ጊዜ መጥቶ በተመቸው ሰዓት ላይ መጥቶ መጎብኘት ይችላል ማለት ነው። ስልክም አለ እዚህ ጋር ለጥፈው እሱ አይቶ ያቺ ስልኩ የለጠፋችኋት ነው። እሺ እሷን እንቀበላለሁ። እንግዲህ ለከርሙ በዛ ብለን ለመምጣት መተን ለማግኘት እዚህ መጥቶ መጎብኘት የሚፈልጉ ያሉ ሰዎችንም ሀገር ውስጥ ውጭም ያሉ ሰዎች ላይ መልእክት እናስተላልፋለን። እግዚአብሔር ሀገራችን ሰላም ሰጥቶ ለሚቀጥለው ዓመት በሰላም ላይ ያገናኝ ይመርቁና እንትኗ ስልክ አድራሻዋን ይዤ ልውጣ። እናንተም እግዚአብሔር ይስጣችሁ። አሁን እንግዲህ ያሉትን መጣችሁ እዚህ ወጣ ለማስጎብኘት ያውቃችሁ። እንግዲህ አሁን ካቴት እንግዲህ ክብረ በዓል አለ። ያንንም እንግዲህ ጓደኞቻችሁ ይዛችሁ መጥተው ትችላላችሁ። እሺ ኦኬ። ስለዚህ ያልሰማ ማሰማቱም ደህና ነው። ይሄ ቅርስ መስራት ማለት ነው። አሻራ ማጥፋት ማለት እንግዲህ እዚህ ላይ ለእናንተ አይነገርም። ስለዚህ ጓደኞቻችሁ እየተጠቀሙ ዋሻው አሁን ቤተክርስቲያንም ገና ስላላለቀ እሱንም ቤተክርስቲያንም አላላይ እየተሰራ ነው። የውጭ ሀገር ላይ የምታዩ ጓደኞች የፌስቡክ ጓደኞቼ ጠቅላላ የኦርቶዶክስ እምነት ተከታዮች እቺ በነገዳዲ አቅራቢያ ከአዲስ አበባ 23 ኪሎ ሜትር ላይ የምትገኘው የዋሻ ኪዳነ ምሕረት ናት። ይህን የምታዩት ነገር በእጅ የተፈለፈለ ውስጥ ለውስጥ የተሰራ ዋሻ ነው። ከፊት ስወጣ ላይሁን ፊት ለፊት ቤተክርስቲያኗ ራሷ በጅምር ነው ያለችው፣ እያለቀች ናት ያለችው። በምችሉት አቅም በጸሎት በገንዘብ እንድትረዷት መጥቶ እንድታዩ እንድትጎበኙ ከበረከቱም እንድታረጉና የአባቶችንም ምክር እና ጸሎት ሰምታችኋል። ለሚቀጥለው ዓመት እንግዲህ አልቆ አምሮ እንድትመጣ ቅርብ ያለን ሰዎች መተን በምንችለው አቅም ሁሉ እንድትረዱ ይሁን። የስልክ አድራሻቸውን አሳያችኋለሁ እና አልፌ እንግዲህ አባል ስለሰጡኝ ማብራሪያ ከልብ አመሰግናለሁ። እሺ ቴንክ ዩ። እዚች ጋር አለች የስልክ አድራሻዋ። በድንገት መታችሁ መጎብኘት የምትችሉ ሰዎች ካላችሁ ይሄ ለገዳዲ ኢየሱስና እንቀጸ ኪዳነ ምሕረት ቤተክርስቲያን ነው። በዋሻው ለምትጠብቁ ምዕመናን ለዋሻው ስልክ የበረከት ስራ የሚሰሩ ስልክ ቁጥር በ0921 24 44 በ41 921 በ27 42 95 ደውሉ ብሏል። ይህ ስልክ አድራሻቸው ነው። ደውላችሁ በግሩፕም በማህበርም ተሰብስባችሁ መታችሁ ዋሻውንም እንድትጎበኙ ቤተክርስቲያኗንም እንድታዩ። እኔ ይሄ እንግዲህ ዋሻው ክፍል ላይ ተበርብሮ የሚገኝ ቦታ ነው። ይሄ በእጅ ነው የተሰራው ሲባል አብዛኞቻችን ላሊበላ አይተን የተገረም ሰዎች ዳግም ላሊበላ ቢባል የሚደንቅ ቦታ ነው እና እንዴት አድርጎ ይሄ የሚያክል ቦታ በእንደዚህ በእጅ ተፈልፍሎ እንደተሰራ መጣችሁ ብትጎበኙ መልካም ነው።
ወደ መውጫው ክፍል አድርጌ የውጭውን ድባብ አሳያችኋለሁ። መልካም ጊዜ ሁላችሁ። ይሄ ዋሻው ዋናው መግቢያ ክፍል ነው። አሁን ወደ ዋናው መውጫ በር እየሄድኩ ነው። መግቢያዋ በዚች በኩል ናት። የውስጡ ሰፊ ቦታ በዚች ጠባብ ቦታ ተበርብራ ተገብታ ነውና የአባቶች ጥበብ ይገርማል። እንዴት ይሄን የሚያክል ቦታ በእጅ ተፈልፍሎ ውስጥ ገብቶ ያን ሰፊ ቦታ ደግሞ በዚች ጠባብ ክፍል ላይ አልፎ ተርፎ ሄዶ ሰፊ ቦታ ተሰርቶ ሲታይ በኃይል የሚደንቅ ነው። ምዕመናኑ እየገቡ ነው። እንግዲህ አይታችኋል። ለቁመት ቅርብ ነው። ዝቅ ብዬ ነው እያለፍኩበት ያለው። ከመግቢያው ይህን ያህል ረጅም ቦታ ተጎርጉሮ ተሰርቶ ሄዶ ነው ውስጥ ላይ ያ ቦታ የተሰራው ነው። በኃይል ይደንቃል፣ በኃይል ያምራል። እንግዲህ ያው መውጫ በሩ ላይ ደርሻለሁ። የውጭው መግቢያ ድባቡ ይሄን ነው ይመስሉት። አባን መታችሁ መግቢያው ላይ ታገኛላችሁ፣ ትጎበኛላችሁ። መግቢያው አካባቢ ላይ ስታዩ እነዚህ ገና ከመግቢያው ነው የሚያምሩና ውስጡ እንዳሳዩዋችሁ ነው። የውጭውን ኤሪያ ስታዩ በዋሻ በትልልቅ ተራራዎችና በወንዞች የተከበበ ነው። እባካችሁ ቅርብ ያላችሁ አዲስ አበባ አካባቢ ላይ ቁጭ ብለን የምንውል ሰዎች ዞር ዞር ብለን አካባቢያችን እኒ ቅርሶቻችን እኒ በኃይል በሚያምር ሁኔታ ነው ያለው። ብዙ የሚጎበኙ ነገሮች አሉ። ቺው ከላይ ያለችው ኪዳነ ምሕረት እሷ ናት። አሁን በመስራት ላይ ያለች ናት። ይህ ጥምቀተ ባህሩ ያረፈበት ቦታ ነው። ሁላችሁም እንግዲህ እዚህ አድርጋችሁ ይሄን ፊት ለፊት በምታዩት ወንዙን ተከትላችሁ ስትሄዱ በኃይል በሚገርም እና የሚያስደንቅ ቅርሶች አሉ። ታሪካዊ እንትኖች አሉ፣ የተበረበሩ አሉ። ብዙ ነገሮች ምርምርና ጥናት የሚያስፈልጉ አካባቢዎች ናቸው። መታችሁ ጎብኟቸው። በጅምር ላይ ያለችውን ቤተክርስቲያን ዋሻው በሷ ስም የተሰየመው ኪዳነ ምሕረት ናት። ከላይ ጉልላቷ ይታያል። ያለው አትሞስፌር ኢንቫይሮንመንት ጂኦግራፊካል ቪው ሞር አትራክቲቭ ነውና ይሄ ጥምቀተ ባህሩ ያለፈበት ቦታ ነው። እኔም ሰው ጋብዞኝ እስቲ ሄድና ዘንድሮ ተብሎ እንግዲህ ከከተማ ወጥቼ ጥምቀትን በዋሻ ኪዳነ ምሕረት ኢየሱስ ገዳም አካባቢ እያከበርኩ ነው። መልካም በዓል፣ መልካም ጊዜ ሁንላችሁ። እኔ በኃይል ሰርፕራይዝ ነው የሆንኩትና ሁላችሁም ይሄን መታችሁ ለሚቀጥለው አመት በሰላም ያገናኘን። በቅርብ ጊዜ ላይ መጥቼ የተሻለ ነገር አድርጌ ያለውንም በደንብ የሚመለከታቸውን አካሎች አዋርቼ ቪዲዮ ሰርቼ ለቅላችኋለሁ። ለዛሬ እንኳን አደረሳችሁ። እንዲሁ ዝም ብዬ እንዳልጠፋ ብዬ ነው እንኳን አደረሳችሁ ለማለት ፈልጌ ነው። መልካም የጥምቀት በዓል